ሰላም ውድ የቻናላችን ተከታታዮች፣ እኔ ካሳው ነኝ የደይማ ፕሮፐርቲ ሽያጭ አማካሪ። ዛሬ አይሁድ ሲግናል ላይ ያለውን አፓርትመንት አሳያችኋለሁ። እንደዚህ አይነት አፓርትመንቶች ደግሞ መጨረሻ ላይ የት እየገነባን እንደሆነና ደግሞ በባለስንት መኝታ እንዲህ ሌግዠሪ አፓርትመንቶችን የት እየሸጥን እንደሆነ መረጃ ሰጣችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። አሁን ማሳያችሁ ቤት የ290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው አሁን የገባውበት የሰራተኛ ክፍሉ ነው። ራሱን የቻለ መኝታ ክላስ እና ባዝሩም ይኖረዋል ማለት ነው። በሌግዠሪ ወይ ገንብተን ያስረከብነው ማለት ነው። ታዲያ ወደ ዋናው በር እየገባው ነው ወይም ደግሞ ወደ ዋናው ቤት እየገባው ነው። ይሄ የሜድ ኢን ኢጣሊ የኮንክሪት በር ካረሳል እስከ 5 ሰዓትን መቋቋም የሚችል የደህንነት ኢሹ የማያደርግባችሁ ወይም ደግሞ 7 አይነት የቁልፍ አማራጮች ያሉት እጅግ ሌግዠሪ የኮንክሪት በር ነው። ታዲያ በዋነኝነት ዛሬ ማሳያቸው አፓርትመንት 290 ተጨማሪ የሰራተኛ ክፍል ያለው ይሁን እንጂ እንደዛ አይነት አፓርትመንቶችን ደግሞ በ4 ኪሎ በቀበና የወንዝ ዳርቻ ከባለ 1 መኝታ ከ75 ካሬ ጀምራችሁ እስከ ሌግዠሪው ባለ 1 መኝታ እስከ 146 ካሬ ድረስ በ15% ቅድመ ክፍያ ወይም ደግሞ ሙሉ ከፍላችሁ ደጎስ ያለ ዲስካውንት የምታገኙበትን የቤት አማራጭ መረጃም ሼር ማድረጋችሁ ይሆናል ማለት ነው። ይህ ግን 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ቤት ሰፊ ሳሎን እና ኦፕን ኪችን ላውንጅ የተደረገለት ወይም ደግሞ ማውንት የተደረገለት ቤት፣ ሌላ ደግሞ ኢንዱስትሪያል ሳከር ኢንስቴል የተደረገለት ቤት ነው። ታዲያ ይህ 290 ካሬ ኦፕን ኪችን የሰራተኛ ክፍል በውጭ ያለውና ሰፊ ባልኮኒ ከማስተር ቤድሩም ጋር ሼር የምታደርጉበትና ሌግዠሪ ቤት ነው። ይህን አፓርትመንት በባለ 1 መኝታ 146 ካሬ በ4 ኪሎ በሌግዠሪ ሁኔታ፣ ባለ 2 መኝታ ደግሞ እስከ 215 ካሬ ድረስ፣ ባለ 3 እስከ 255 እና ባለ 4 ደግሞ እስከ 256 ካሬ በ4 ኪሎ ማግኘት ትችላላችሁ ማለት ነው። አሁን ወደ ማስተር ቤድሩሙ እየሄድኩ ነው። ማስተር ቤድሩሙ ደግሞ እንደዚህ የሌግዠሪ ቤት ማስተር ቤድሩም ምን ሊመስል እንደሚችል ላሳያችሁ ነው ማለት ነው። ብዙ ጊዜ እኛ ለፊኒሺንግ የምንጠቀማቸው ማቴሪያሎች ብዙ ጊዜ ኢምፖርትድ ናቸው። ሌግዠሪ ማቴሪያሎችን ለምሳሌ ከጣሊያን ከካናዳ እና ኢምፖርት የምናደርጋቸው ራክ ሴራሚክ ነው የምንጠቀመው። የጃፓን ፕሮዳክቶችን ነው የምንጠቀመው ለፊኒሺንግ ኢንስታሌሽን እና በፉሊ ፊኒሽድ አፓርትመንቶቻችን 4 ኪሎ የሚገኙ አፓርትመንቶቻችን በፉሊ ፊኒሽድ ብትገዙ ልክ በዚሁ የምናስረክባችሁ ይሆናል ማለት ነው። ይህ ማስተር ቤድሩም ራሱን የቻለ ቁም ሳጥንና ባዝሩም ይኖረዋል። ለባዝሩም የተጠቀመው ሴራሚክ ካያችሁት የራክ ሴራሚክ ነው የሚሆነው። ራክ ሴራሚክ እና የጃጓር ፕሮዳክቶች ናቸው። ይህ የባዝሩማችን ነው የሚሆነው ማለት ነው። ታዲያ ለባዝሩም የተጠቀምነው ሁሉም ማቴሪያል ኢምፖርትድ እና ደረጃቸውን የጠበቁ ልክ ለመታጠቢያ ክላስ ኢንስቴል ያደረግናቸው ማቴሪያሎች ሙሉ በሙሉ ኢምፖርት የተደረጉ ከካናዳ ኢምፖርት የተደረጉ ናቸው ማለት ነው። ከስዊቾቻችን ጀምሮ የሮሜድ ስዊች ነው ኢንስቴል የምናደርገው። ታዲያ ይሄ ማስተር ቤድሩም ነው እንደነገርኳችሁ። ይሄ 290 ካሬ ባለ 3 መኝታ ነው። ማስተር ቤድሩሙን አየ። ሌላ ደግሞ 2 አልጋዎችን እናያለን ማለት ነው። አንድ የጎረምሳ ልጅ ወይም ደግሞ ሌላ ደግሞ ሶስተኛው የልጆች አልጋ ከ3 በላይ አልጋዎችን ስፕሪድ ማድረግ የሚችል ማለት ነው። ይሄ የማስተር ቤድሩሙና የሳሎን በጋራ ሼር የሚያደርጉት ባልኮኒ ነው የሚሆነው። አሁን ወደ ሁለተኛው አልጋ ክላስ ወስዳችኋለሁ። ሁለተኛው የልጆች አልጋ ሰፊና ራሱን የቻለ ነፋሻማ አየር የሚያገኝ አቀማመጥ ላይ የተቀመጠ ቅንጡ መኝታ ክላስ ነው የሚሆነው ማለት ነው። እንደምታዩት ሰፋና ለቀቅ ያለ ነው። እዚህ ጋር ደግሞ ባልኮኒ ይኖረዋል ማለት ነው። ሰፋ ያለ ባልኮኒ ይኖረዋል ማለት ነው። ይሄ 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ነው። ይሄን አፓርትመንት እንደነገርኳችሁ በ4 ኪሎ ከ146 ካሬ ጀምራችሁ ባለ 1 መኝታ እስከ 256 ካሬ ድረስ ባለ 4 መኝታ ድረስ በሌግዠሪ ወይ ገንብተን ልናስረክባችሁ በሽያጭ ላይ ነው። እንዲሁ ደግሞ በሰሚ ፊኒሽድ ከፈለጋችሁ ከ75 ካሬ 88 እና 89 ካሬዎች ባለ 1 መኝታ እና ባለ 2 ደግሞ 140 151 ካሬዎች ይኖራሉ። እና ባለ 3 መኝታ ስትፈልጉ እንዲሁ ወይም በሰሚ ፊኒሽድ 181 እና 186 ካሬዎችን፣ ባለ 4 መኝታ ደግሞ 256 ካሬ ይኖረናል ማለት ነው። ታዲያ 4 ኪሎ ላይ ወይም ደግሞ በቀበና የወንዝ ዳርቻ እየገነባ ነው ያለው አፓርትመንት አሁን ላይ በ15% ቅድመ ክፍያ ብቻ ነው አፓርትመንቶቹን የግላችሁ ማድረግ የምትችሉ። ሙሉ የምትከፍሉ ከሆነ ካሬ 90 ሺህ ብር ነው እየሸጥን ያለ ነው። 50% የምትከፍሉ ከሆነ ደግሞ ካሬ 100 ሺህ ብር ነው። በዳውን ፔመንት ከሆነ ደግሞ 120 ሺህ ብር ነው። 15% መክፈል ይጠበቅባችኋል። ታዲያ ሌግዠሪ ከፈለጋችሁ ከ75 ካሬ 88 እና 89 ካሬዎች ይኖራሉ ባለ 1 መኝታ
በሰሚ ፊኒሽድ ማለት ነው። ሌላ ደግሞ በፉሊ ፊኒሽድ ከፈለጋችሁ 123 እና 146 ካሬ ባለ አንድ መኝታ ይኖረናል። ባለ ሁለት መኝታ ደግሞ 140 151 ካሬዎች ይኖራሉ። ሌግጀሪ ደግሞ ከፈለጋችሁ እስከ 215 ካሬ ድረስ የግላችሁ ማድረግ ትችላላችሁ። 215 ካሬ 295 ካሬዎች ይኖራሉ። እንዲሁም ባለ 3 ባለ 4 መኝታ ልክ በእንደዚህ በሌግጀሪ ሁኔታ ገንብተን የምናስረክባችሁን አፓርትመንት ከ4 ኪሎ ከዴማ ሆፕ ሪል ስቴት በቀበሌ ወንዝ ዳርቻ ፕሮጀክት ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት የግላችሁ ማድረግ ትችላላችሁ ማለት ነው። እኔ ካሳሁን ነኝ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ባላችሁበት ሆናችሁ አፓርትመንቶቹን ከዴማ ሆፕ ሪል ስቴት ለመግዛት ወይም ደግሞ ቦሌ ኤድና ሞል ላይ ስላሉ የንግድ ሱቆች መረጃ ስትፈልጉ ኮንታክት ብታደርጉኝ ዋትስአፕ ላይ ሙሉ መረጃ መሰጣችሁ ይሆናል ማለት ነው። ወይም ደግሞ የፈለጋችሁትን ሱቅና የፈለጋችሁትን መኖሪያ ቤት ዋትስአፕ ላይ ኮንታክት አድርጋችሁኝ እኔ እሸጥላችኋለሁ ወይም አማክራችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።